ሮሜ 8:34 ላይ ስለኛ የሚያማልደው ይላል አይልም? መጀመሪያ እሱን ነው አምነን የምንነሳው ይላል አይልም? እናንተ ብሊፍ አድርጉ መስክሩ እንጂ አይልም? ንባቡ አለ የለም? ንባቡ አለ። ግን ንባቡ አለ ማለት ንባቡ ራሱ መልእክቱ ነው ማለት ነው አይደለም። አባ ጄሮም ወንጌል ማለት ንባብ ማለት አይደለም፣ ወንጌል ማለት መልእክት ነው ይላል። ግን መልእክት ደግሞ የሚኖረው ንባብ ሲኖር ነው። ታውቃላችሁ አይደል? አይደለም ነው እሱ ሲኖር ነው ንባቡ መልእክቱን ስለሚጠብቀው ማለት ነው። ስለዚህ ምንድን ነው የሚያመለክተው? ሮሜ ላይ ያለው የሚያማልደው የሚለው ቃል የሚያመለክተው ኢየሱስ አማላጅ መሆኑን አይደለም። አማላጅ ነው ምንል ከሆነ ባለፈ ነግሬያቸዋለሁ። ኢሳይያስ 63 ቁጥር 9 ብዬ አልነገርኳችሁም? በአማላጅ አይደለም፣ በነቢይ አይደለም፣ ወይም በመልአክ አይደለም፣ እርሱ ራሱ መጥቶ እግዚአብሔር ወይም ጌታ አዳነን የሚል ጥቅስ አልጠቀስኩም? ኢሳይያስ 63 ቁጥር 9 ላይ። ስለዚህ የዳነው በማን ነው የሚል ጥያቄ ነው የምንጠይቀው። የዳነው በአማላጅ ከሆነ አማላጅ ማለት ለማኝ ማለት ነው። ለማኝ ከሆነ ማድረግ የማይችለው ለምኖ የሚያስደርገው ነገር አለ ማለት ነው። እየሰማችሁ ነው ወይ? ማንን ነው የሚለምነው ወልድ የሚል ጥያቄ እንጠይቃለን። አብን ነው የሚለምነው ካሉ አብ ጋር ያለ ወልድ ጋር የሌለ ምን አለ? ምክንያቱም ጌታችን ለአብ ያለው ሁሉ ለእኔ ያለኝ ብሏል። እኔና አብ አንድ ነን ብሏል። እየሰማችሁ ነው የምናገረው። በዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ አብ የሚያደርገውን ሁሉ ወልድም እንዲሁ ያደርጋል ይላል። አብ ህይወትን እንደሚሰጥ እያነጻጸረው የሚያስቀምጠው አብ ህይወት እንደሚሰጥ ወልድም እንዲሁ ህይወትን ይሰጣል ይላል። እየሰማችሁ ነው አይደለም? ስለዚህ አብ የሚያደርገውን ማን ያደርጋል? የስልጣን መበላለጥ የለም ማለት ነው። የማይኖር ከሆነ እንዴት ሊለምነው ይችላል? አንድ ስልጣን ካላቸው እኔና አብ ስንት ነን ብሏል እሱ። ስለዚህ አንድ ከሆኑ አብ የሚያደርገውን ደግሞ እንደዚህ ይላል። ለምሳሌ ወልድ ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ጀምሮ ባለው ንባብ ላይ ምን ይላል መሰላችሁ? አብ የሚያደርገውን ሁሉ ወልድ ያደርጋል ይላል። ወይም ደግሞ ወልድ የሚያደርገውን ሁሉ አብ ያደርጋል። እየሰማችሁ ነው አይደል የምናገረው? እየሰማችሁ ነው ወይ? ኢየሱስ አማላጅ ነው ምንል ከሆነ የሚያመጣውን ጣጣ እንድንረዳ ነው። ቤዚካሊ ስላሴን እንዴት እንደሚያፈርስ ማለት ነው። አብ የሚያደርገውን ወልድ የሚያደርግ ከሆነ ወልድን አማላጅ ምንል ከሆነ አብ የሚያደርገውን ሁሉ ደግሞ ወልድ የሚያደርግ ከሆነ ስለዚህ በዚህ አውድ ምንድነው የሚሆነው ማለት ነው? አብም ወልድም ምን ወደ መሆን ነው የሚሄዱት? አማላጅ ወደ መሆን አይሄዱም? ይሄዳሉ። ምክንያቱም አብ አድርጎ ወልድ የማያደርገው ምንም ነገር የለም ምንም። ስለዚህ ተመልከቱ፣ ሮሜ ላይ ያለው ስለኛ የሚማልደው የሚለው ቃል ኢየሱስ አማላጅ ነው ለሚለው ፈጽሞ ሊጠቀስ አይችልም። አማላጅ የሚሆን ከሆነ ከአብ ወደ ማነስ ነው የሚመጣው። ነገረ ስላሴ ይፈርሳል ማለት ነው። አንዱ የሚለምን አንዱ የሚለምንና የሚለመን እኩል ሊሆኑ ይችላሉ? ሳትሉ አትመልሱም። ሊሆኑ ይችላሉ። አብ ህይወት ሰጭ ነው እንበል፣ ወልድ ህይወትን ለምኖ የሚያሰጥ ነው እንበል። እየሰማችሁ ነው? ማንን ለምኖ ህይወትን ያሰጣል? በእነሱ አውድ እነሱ እንደሚለው አብን ለምኖ ህይወት የሚያሰጥ ከሆነ ሰጪና አሰጪ እኩል ሊሆን ይችላል። ኢየሱስ ደግሞ እኔ ምንድን ነኝ ያለው? ህይወት ነኝ አላለም ብሏል። ራሱ ህይወት ከሆነ ሌላ ህይወት ከየት ይመጣል? ከሱ ውጭ ሌላ ህይወት አለ? የለም። ስለዚህ አማላጅ ሊሆን አይችልም ማለት ነው። ቅዱስ ዮሐንስ አፈወርቅ እንደዛ ብሎ ይጠቅሳል ማለት ነው። እና ምንድን ነው ታዲያ የሚያመለክተው የሚለውን ሲያብራራ ሊቁ ምን ይላል? የሚያማልደው የሚለው ቃል አንደኛ ትኩስ የሆነውን ፍቅር የሚያመለክት ነው ይላል። ትኩስ የሆነውን ፍቅሩን የሚያመለክት ነው ይላል። ሁለተኛ ትህትናውን የሚያመለክት ነው። ኮንደሰንዲንግ ይለዋል። ክርስቶስ በምድር ላይ ያደረገው ነገር ለምሳሌ ቅድም ከእኔ ማን ይበልጣል ብሏል? መልሱ። ማን ይበልጣል ብሏል? እኔና አብ ደግሞ ስንት ነን ብሏል? እችኛዋ ከእኔ አብ ይበልጣል ያለው በአንድ በኩል ስለ ትህትና ትተረጎማለች። ከአብ ጋር አንድ ቢሆንም ከእኔ አብ ይበልጣል ያለው ከእናንተ ጋር በስልጣን አንድ የሆነ አካል ቢኖር እንኳን እኔ አንሳለሁ በሉ ነው። እየሰማችሁ ነው አይደለም? ትህትና ማለት ነው። ስለዚህ ሮሜ ላይ ያለው ስለኛ የሚማልደው የሚለው ቃል በቅዱሳን ሊቃውንት ትርጓሜ እንደዚህ አሁን ቃሉ ለማብራራት በጣም ሰዓት ስለሚወስድ ነው። ቃሉ ይላል አይልም ይላል ስለሚል ቃሉ እንደሚለው ነው የምወስደው የሚሉ ሰዎች አሉ። ቃሉ የሚያማልደው ስለሚል ቀጥታ አማላጅ ነው ማለት ነው የሚሉ ሰዎች አሉ። በቀጥታ ወስደው ማለት ነው። እሺ ክርስቶስ የወይን ግንድ ነኝ ብሏል አላለም? መልሱ እንጂ በሩ እኔ ነኝ ብሏል አላለም? ብሏል አላለም? በር ነው ማለት ነው ወይ አይደለም እያላችሁ አይደለም? ግን ይላል አይልም? እሺ ጻድቃን በጎች በቀኝ ፍየሎች በግራ ይቆማሉ ብሏል አላለም? ስለዚህ በግና ፍየል
ፍየል ኃጢአተኛ ነው፣ በግ ጻድቅ ነው ማለት ነው አይደለም? አዎ እያላችሁ ነው እናንተ። በእውነቱ ግን ይላል አይልም? ንባቡ ይላል አይልም? ይላል። መዝሙር 136 ላይ ሕፃናትን የሚፈጠፍጥ ይጸድቃል ይላል። በአለት ላይ የሚፈጠፍጥ ይጸድቃል ይላል። ይላል አይልም? መልሱ። ይላል አይልም? ይላል አይልም? ሕፃናትን በአለት ላይ መፈጥፈጥ ያጸድቃል ማለት ነው። እውነት ሐሰት? ግን ይላል አይልም? መልሱ። ይላል አይልም? ሰላምን ላመጣ የመጣው አይምሰላችሁ ይላል። ይላል አይልም? የሰላም አምላክ ነው አይደለም ክርስቶስ? ስለዚህ ንባቡ ሰላምን ላመጣ የመጣው አይምሰላችሁ ስለሚል የሰላም አምላክ አይደለም ማለት ነው። ግን ንባቡ ይላል አይልም? ይላል አይልም በሚለው ስለመጣን ማለት ነው። እነሱ ይላል አይልም በሚል ጨዋታ እንሂድ ካሉ መጽሐፍ ቅዱስ ቀረ ማለት ነው። ሙሉ ፈረሰ። በጉ የጌቶች ጌታ የነገስታት ንጉስ ነው ይላል ራዕየ ዮሐንስ ምዕራፍ 17 ላይ። ምኑ አትመልሱ? ምኑ? ስለዚህ በግ የነገስታት ንጉስ የጌቶች ጌታ ሊሆን ይችላል? በጉ ማን ነው ሲባል አሁን ኢየሱስ ልትሉ ነው አይደል? ትላላችሁ አትሉ? ግን በጉ ይላል አይልም? የምታውቁት በግ ሊሆን አይችልም አይደለም? ግን ንባብ ይላል እንደዛ። ተመልከቱ። አሁን እስራኤልን ይከተላቸው የነበረው አለት ኢየሱስ ነበረ ይላል አንደኛ ቆሮንቶስ ምዕራፍ 11 ላይ ምዕራፍ 10 ላይ። በሉ እስቲ አለቱ ማን ነበር አለ መጽሐፍ? ምንድነው የምትሰነፉት? መልሱ እንጂ ምን አለቱ ማን ነበር አለ? ኢየሱስ አለት ነው ማለት ነው። ግን ይላል አይልም? መልሱ። ይላል አይልም? አዎ ይላል አይልም ብለህ ከሄድክ የት ነው የምትገባት አይደል? አጠቃላይ የለም ማለት። ስለዚህ ምን ማለት ነው? ምን ማለት ነው? ለዚህ ነው አሁን ዮሐንስ አፈወርቅ ፍቅርን የሚያመለክት ነው አለ። ጴንጤ ላይ ይቀበለው ይችላል። እንዴት ይቀበላል? ምክንያቱም የተወሰኑ አንድ 10 ሰዎችን እዚህ ብንሰበስባቸው ከፕሮቴስታንቶች ጌታ አበራልኝ ጉሉ 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 ይሉና የሆነ ቃል የሆነ ቃል የሆነ ቃል የሆነ ቃል የሆነ ቃል። ዮሐንስ አፈወርቅ እግዚአብሔር የገለጠለትን ነው። ዝም ብሎ ጉሳተ ልብ ቅርሻት ልቡ ውስጥ እንደ ኢንዲቪዥዋል ፐርስፔክቲቭ ወይም ስፔኩሌሽን አይደለም ያቀረበው፣ መገለጥ ነው ያቀረበው። ይሄ የሚያመለክተው ፍቅርን ነው ይላል። አንደኛ ፍቅርን ነው፣ ሁለተኛ ትሕትናን ነው ብሎ ተርጉሟል። ገብቷቸው ለሰ ሶስተኛ ደግሞ ባለፈው ስንናገር እንደመጣን ነው ቤዛነቱን ወይም መስዋዕትነቱን ያን መከራውን የሚያመለክት ሐሳብ ነው ያለው። ስለዚህ ፋንክሽናል ክሪስቶሎጂ የምንለውን እንድንረዳና በዛው አንዳንድ የመጽሐፍ ቅዱስ ጥቅሶችን እንድንይዛቸው ብዬ ነው በዚህ መንገድ ማቅረብ